ህዝብን ረሽኖ የማስጨረስ 7.6 ሚሊዮን ብር የተገነባው ባለው ሰላም እንደምን አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በአዲስ ቪዲዮ ድጋሚ መጥቼላችኋለሁ። የዛሬው መረጃ እንግዲህ ጳጳሳቱ ሊገደሉ ነበር የሚል መረጃ አለን። ሌላ መረጃዎች አሉ። ሊቃነ ጳጳሳቱ ላይ የግድያ ሙከራ ተደረገ። ዛሬ ሐምሌ 1 በትግራይ የሚካሄደውን ጦርነት አስመልክቶ ወጣቶች ላይ እየደረሰ ያለውን አፈናና ግዳጅ አስመልክቶ ሊቃነ ጳጳሳቱ አቡነ ናትናኤልና አቡነ አረጋዊ ስላወገዙና ድርጊቱን ቤተክርስቲያን ስለተቃወመች ለሊት 6 ሰዓት ላይ ሊቃነ ጳጳሳቱን ለመግደል ሙከራ ተደርጓል። አባቶች ላይ እስካሁን ድረስ ምንም አይነት የአካል ጉዳት ባይኖርባቸውም አሁንም ቢሆን አባቶች ቃላቸውን አንድ አድርገው ይህን አጸያፊ ድርጊት የትግራይ ኦርቶዶክሳውያን በአሁን ሰዓት ላይ ጦርነት አያስፈልጋትም፣ ሰላም ነው የምንፈልገው፣ ይህን ድርጊት አሁንም ቢሆን እንቃወማለን፣ ወጣቶችን አትፈሱ ሲሉ ተናግረዋል። ሁላችሁም ኮሜንት ላይ እየገባችሁ ለሚመለከተው አካልም እንዲደርስ ፍትህ በትግራይ ለሚገኙ ወጣቶች፣ ፍትህ በጭቆናና በአፈና ለተያዙት ወጣቶች እያላችሁ ቪዲዮ እንደተመለከታችሁት የግድያ ሙከራ የተደረገባቸው ለሊት 6 ሰዓት ላይ ነው የተባለው። ለምንድነው የሙከራ ግድያ የተደረገባቸው? የትግራይ ያለውን ችግር ስለተቃወሙ ነው ያለው። እንግዲህ ለምን ተቃወሙ ተብሎ ነው የግድያ ሙከራ የተደረገባቸው? ግን በአሁን ባለን ዜና መሰረት ምንም አይነት አካል ጉዳት ምንም ነገር አልደረሰባቸውም፣ በደህና ላይ ነው ያሉት የተባለው እና ፍትህ ለነዚህ አባቶች እየተባለ ነው ማለት ነው። ወደ ቀጣይ ቪዲዮ ልሰራችሁ። አባቴ ማረሚያ ቤት በነበረበት ሰዓት የፖሊስ ጣቢያ የእስር ቆይታ ጊዜ አጽፉ ተብለን እሱን ለማጻፍ እናቴ ወደ ፖሊስ ጣቢያ በምትሄድበት ጊዜ እንዳጋጣሚ የመስሪያ ቤቱ ስራ አስኪያጅ እዛ ነበርና እናቴን እዛ እንዳያት ሳትሰድበው ሰደበችኝ ብሎ ብቻ ያለምንም ክስ ያለምንም ጥያቄ ለአንድ ቀን አሳሰራት። አባቴም የተፈረደበትን የእስር ጊዜ ጨርሶ ከማረሚያ ቤት ወጣ። ከማረሚያ ቤት ሲወጣ መሽቶ ስለነበረ ከሻሸመኔ ወደ ዶዶላ የሚመጣ መኪና አላገኘም ነበርና ቀጥታ ወደ ሐዋሳ ነበር የሄደው። ሐዋሳ እህቱ ጋር ነበር ያረፈው ከማረሚያ ቤት እንደወጣ። ከዚያም ፖሊሶች በድጋሜ ቤታችን መጡ። የመጡበትም ቀን ሰኞ ሚያዝያ 27 2017 ነበር። ቀኑም ደግሞ የአርበኞች ቀን ነው፣ ካላንደር የሚዘጋበት ቀን ነው። የመጡት 12 ሰዓት ነው። በራችንን አንኳኩ፣ ከፈትንላቸው። አባታችሁን ጥሩ አሉን። የለም አልናቸው። የለም ስንላቸው እቤት ገብተን እንፈትሻለን ሲሉ ያለ ፍርድ ቤት ትዕዛዝ አናስገባም አልናቸው። ከዚያም ያለ ፍርድ ቤት ትዕዛዝ የምንጠረጥረው ሰው ቤት በምንፈልገው ሰዓት ገብተን መፈተሽ እንችላለን አሉን። በጥፊ ሲመቱን ዞር አልላቸው። እናታችንን ረግጠዋት ነበር የገቡትና ገብተው ቤቱን ምስቅልቅል አድርገው እቃ ሰብረው ቤቱን ፈትሸው ኢቭን ቢፌ እንኳን ሳይቀር ገንጥለው ቢፌ ውስጥ ፈልገውት አባቴን ሲያጡት እናቴን ይዘዋት ሄዱ። እናቴ ለ3 ቀናት ፖሊስ ጣቢያ ታስራ በዋስ ወጣች። ከዛም የሰፈሩ ሰው በቃ መኖር አልቻልንም፣ እንደዚህ አይነት በደል እየደረሰብን ነው ብለሽ ከንቲባው ቢሮ ሄደሽ ለከንቲባው አሳውቂ ያሏት እና እናቴም እሺ ብላ ከንቲባው ቢሮ ሄደችና የተፈጠረውን ሁሉንም ነገር ከነገረችው በኋላ የት መስሪያ ቤት ነው ብሎ ጠየቃት። መስሪያ ቤቱን ስትነግረው ስልኩን አውጥቶ ለስራ አስኪያጁ ደወለለትና ለስራ አስኪያጁ ደውሎለት ምን አጥፍቶ ነው ብሎ ሲጠይቀው ሰነድ ሰርቆ ነው አለ። ሌላ ተጨማሪ ውሸት። መጀመሪያ የታሰረበትን ኬዝ ቪዲዮ ሰርቼላችሁ ነበር ፓርት 1 ላይ። እናም ሌላ ተጨማሪ ውሸት ሲዋሽ ሰነድ ሰርቆ ነው አለው። ከንቲባውም ደግሞ እንዴት ነው የሰረቀው? መቼ ነው የሰረቀው ብሎ ምንም አይነት ጥያቄ አልጠየቀውም ነበርና ስልኩን ዘግቶ እናቴን ሌባ ባለቤትሽን እቤት ደብቀሽ እዚህ መተሽ ትከሻለሽ፣ ሂጅ ውጪ፣ ገና ትታሰሪያለሽ ነበር ያላት። ከንቲባ ማለት እኮ የሀገር ባላደራ ነው። ከንቲባ ማለት የዛ ሀገር ህዝብ አባት ነው። አባት ደግሞ አንዱን ልጁን ወደ ጉያው ሸሽጎ ይዞ ሌላኛው ልጁን ከጉያው አይወረውርም። አባት ሁሉንም ልጆቹን እኩል ነው የሚዳኘው። ለአንዱ ወግኖ አንደኛውን የመጣል መብት የለውም እና ህሊናውም አይፈቅድለትም። አባት እንደዛ አያደርግም። ከዚያም ከከንቲባ ይሄ ነገር የሚጠበቅ ነው ወይ? ለምን እንዴት ብሎ እንኳን ጥያቄ አይጠይቀው? እናቴን እንደዛ ሰድቦ ማባረር ነበረበት ወይስ የሆነ ብቻ ማጣራት ነበረበት? ሰድቦ ገና ትታሰሪያለሽ ብሎ ነበር ከቢሮው ያባረራት እና እኛ መሄጃ አተናል። እኛም እኮ ኢትዮጵያውያን ነን፣ ግን በተወለድንበት ሀገር መኖር አልቻልንም። የት እንሂድ? እሺ ከተወለድንበት ሀገር። ይሄንን ደግሞ መንግስት እንዲያውቅልን፣ ህዝብ እንዲያውቅልን እንፈልጋለን። አቤት ምንልበት ቦታ አተናል፣ ነፃነት አተናል፣ በቃ ፍትህ አተናል።
እና እባካችሁ ሁላችሁም ይሄንን ቪዲዮ ሼር አድርጉ። ፓርት 3 ይቀጥላል። እንግዲህ ቪዲዮ እንደተመለከታችሁት እቺ ልጅ ፍትህ ፈልጋ ነው ወደ ሚዲያ የመጣችው። እንግዲህ ከፖሊስ ጀምሮ ከንቲባው ድረስ ነው። ከዚህ በላይ ለማንንም የትደራ የትብላ መክሰስ ሲከብዳ ነው እንግዲህ ወደ ሚዲያ መጣ ራሷ እንደዚህ የቤቷን ገበና ወጣታ እያወራች ያለችው ማለት ነው። እና ፖሊስ ባይጠፋ ከፖሊስ በላይ ያለ አካል ጋር ሄዶ ይጠየቃል። ከንቲባው ድረስ ግን ካለ ጉዳይ እንግዲህ ሰውየው ባለቤቷ ለአባትየዋ ፍርዱን ጨርሶ ነው የወጣው። ከእንደገና ፍርድ አልጨረስክም ተብሎ ቤት ድረስ ቤት ገብቶ ቤት ያለ ፍርድ ቤት ትዕዛዝ ላይ አሁን ካላንደር ዝግቦ ነበር ቀን ገብተው ቤት አተረማምሰው ፈልገው ታተው ነው የወጡት። በዛ ላይ እናትየው ነው ረግጠው ነው የገቡት ነው የተባለው። እንግዲህ የሚመለከተው አካል ካለ ለዚህ ልጅ ፍትህ ይሰጣት እላለሁ። ወደ ቀጣይ ቪዲዮ ኢትዮጵያ ውስጥ መኖር አልተቻለም። እንግዲህ ቪዲዮ እንደተመለከታችሁት በኢትዮጵያ ነው ሊያውም በአዲስ አበባ ላይ ማለት ነው። እንግዲህ እንደምታዩት የታክሲ ሹፌር ነው ሰውየው እና ሁለት ትራፊኮችና ሁለት ፖሊሶች አሉ። እንግዲህ እኛ ሊያስጨው የቻለበት ምክንያት ምን እንደሆነ እግዚአብሔር ነው የሚያውቀው። እንግዲህ እና የፈለገ አይነት ቅጣት ቢያጠፋ ይሄን ያህል በቃ ሳይመታም አይቀርም መሰለኝ እንደዚህ ልብሱን አውልቆ መንገድ ላይ እስኪጨው ድረስ ምን እንደሆነ አይታወቅም። እንግዲህ የሚመለከተው አካል አሁንም ለፖሊስ ለአዲስ አበባ ፖሊስ መሰጠት ያለበት ነገር ህዝብ ላይ የተደረገው ነገር እየተደረገ ያለው ግፍ በጣም እየከበደ ነው እና ፍትህ እንፈልጋለን። የአዲስ አበባ ፖሊሶች እባካችሁ መከላከያውን ከህዝብ ጋር በማቃረን መከላከያው ጨካኝ እንዲሆን በማድረግ ህዝብን ረሽኖ የማስጨረስ ዘዴ ሁልጊዜ ተመሳሳይ አይነት ድራማ በመፈጸም ሀገርን ድምጥ ማጧን የማጥፋት ስልት ነገሮች ግልጽ እያሉ እየታዩአችሁ ነው። ገዳያችንን በደንብ እየተረዳችሁት ነው። አይምሯችንን ተጠቅመን እውነትን በደንብ አድርገን ፍትል አድርገን እያወጣናት ነው ወይ? ህሊናችን ውስጥ እያሳደርናት ነው ወይ? ከእውነት አንሽሽ፣ ባንናገራት ቢያንስ እናስባት። አንድ አይነት ድራማ የአርሲ ኦርቶዶክሳውያን ትናንትና በፓርላማ ፊት ሲሸመጠጡ ሲከዱ አያችሁ። 4-5 የተቀቡ ውሸቶች ቀረቡ። በመጀመሪያ አርሲ ግጭት በሚል እንድትገለጽ ሆነ። ማንና ማን የተጋጨው? ለምን ግልጽ አይሆንልንም? ግልጽ ይደረግልና እንወቀው፣ እንረዳው። የሞተው ህዝብ አይደለም። ተከተለና ደግሞ አርሲ የምርጫ ሂደት ሊደናቀፍባት ሲል የተፈጠረ የሚል ደግሞ ከመጀመሪያው ሐሳብ ጋር የሚጋጭ ሌላ ሐሳብ ተጨመረበት። ምርጫው የትላንት ነው። አርሲ ላይ ወገኖቻችን መሞት ከጀመሩ ዓመታት ተቆጠሩ። በጥቅምት ወር እንኳን ስንቱን ነው ያጣው? በሶስተኛ ደረጃ የተገዳይ ቁጥሮችን በማሳነስ የሚሆን መጽናናት። አንድ የሀገር መሪ አንድ ዜጋው ሲሞት እኮ ያንዘረዝረዋል፣ ይነስረዋል። ወጥቶ የማይለው የማይናገረው የማይምለው የማይገዘተው የለም። እዚህ ጋር ግን ቁጥር አቅልሎ መመጻደቅ፣ 11 ሰው ስለሞተ ደስታ ነው ብሎ ማሰብ፣ ቁጥርን በመደበቅ መጽናናት። ቀጠለና ኃይለኛው ድራማ በትግራይ ክልል በርካታ ወገኖቻችንን በድሮን ያስጨረሰው ድራማ መከላከያውን ከህዝብ ጋር በማቃረን እንደተፈጠረ ሁላችሁም ታውቃላችሁ። በአማራ ክልልም ተመሳሳይ ድራማ ነው። ለማስረጃ እንዲሆነኝ ይህን ፎቶ ከዓመታት በፊት በፍኖተ ሰላም ላይ የወደቀ ይህ የምትመለከቱት ወገኔ ፋኖ ነው። ነገር ግን ወታደሮች ሲያልፉ በጫማቸው እየረገጡ የሞተን ሬሳ ሲያልፉ በአይኔ በብረቱ ተመልክቻለሁ።
መከላከያውን በህዝብ ላይ ማክፋት፣ አሁንም አርሲ ላይ ተመሳሳይ ድራማ ለመፈጸም ነገ ራሳቸውን ለመከላከል የቆረጠ እንኳን መከላከያ ሰራዊት እንዳያግዛቸው በዚህ አይነት መንገድ ማቃረብ። ገዳይ ማንነቱ አይታወቅም። በቦታው የታጠቁ ኃይሎች ስማቸው አይታወቅም። የተገደሉ ሰዎች ቁጥር እንደምትመለከቱት ይደበቃል። አርሲ በፓርላማ ፊት ተከዳች። በእኛ ልብ ውስጥ ግን እውነት አለ። ሁሉም ማስረጃ ተሰንዳ ለታሪክ ትረከባለች። እርግጥ ነው አንተ ያሻሸኸውን የሚጮሁልህ የቤተ ክህነት ሰዎች አሉ። ስለዚህ ማን ይሞግታል? አንተ ሳትናገረውም እኮ እነሱ ከርተውናል። የአርሲ ኦርቶዶክሳውያን ሐቃቸው ግን በህዝብ ልብ ውስጥ ናት። ሁልጊዜ ህዝብን ለመጨረስ ተመሳሳይ ድራማ። እግዚአብሔር የቅዱሳን አምላክ ይፈርዳል። እንግዲህ ቪዲዮ እንደተመለከታችሁት ፓርላማ ነው ዶክተሩ የተናገረው ንግግር። አርሲ ላይ 11 ሰው የሞተው ነው ያለው እና ደግሞ ያ አርሲ ላይ ያለው ነገር ግጭት ነው ያለው። ከማን ጋር ነው የተጋጩት የሚለው ጥያቄ እንዲመለስልን እንፈልጋለን። ከማን ጋር ነው የተጋጩት የሚለው ጥያቄ እንዲመለስልን እንፈልጋለን። አርሲ ላይ እየተካሄደ ያለው ነገር እኮ ጭፍጨፋ ነው። ጭፍጨፋ እየተካሄደ ከማን ጋር ነው ግጭቱ? ይሄ የሚያስቅ ነገር ነው። ብቻ እስቲ እግዚአብሔር ኢትዮጵያን ይጠብቃት ነው። ሌላ ምንም ነገር የለም። ወደ ገጠይ ብንሰራጭ 7.6 ሚሊዮን ብር የተገነባው ባለ 2 ክፍል የመዋለ ሕፃናት ትምህርት ቤት ብዙዎችን ጉድ እያስባለ ይገኛል። በዳውሮ ዞን በ7.6 ሚሊዮን ብር ወጪ የተገነባው የአንደኛ ደረጃ ትምህርት ቤት የክልልና የዞን ኃላፊዎች በተገኙበት በዛሬው ዕለት ተመርቋል። ይህ ዘመናዊ ትምህርት ቤት ምቹ፣ ደህንነቱ የተጠበቀና ጥራት ያለው ትምህርት ለሕፃናቱ እንደሚፈጥር በምርቃቱ ስነ ስርዓት ተነግሯል። 7.6 ሚሊዮን ብር ለባለ 2 ክፍል ትምህርት ቤት ያንሳል ወይስ ይበዛል? ሐሳባችሁን አከፍሉን። የፕላስ ምልክቷን እየነካ አዳዲስና ወቅታዊ መረጃዎችን ያገኙ። እንግዲህ የመጨረሻው ቪዲዮ ነው። ይሄ የሚያስቅ ነገር ነው። 7.6 ሚሊዮን በተመደቡለት እንዳያችሁት 2 ክፍል ትምህርት ቤት የተሰራው አንደኛ ደረጃ ትምህርት ቤት ተብሎ 7.6 ሚሊዮን ብር በዳውሮ ዞን ነው የተባለው። እንግዲህ ምን ትላላችሁ? 7.6 ሚሊዮን ብር ነው የተበጀተለት 2 ክፍል ላይ አሁን በቆርቆሮ አጠሩን እንዳያችሁት በእንጨት ነው የተሰራው። ቆርቆሮ እንኳን አልተመታለትም። እኔ ምንም አልልም። እንግዲህ ቪዲዮዎች ይሄን ይመስላል። በቀጣይ ቪዲዮ አሪፍ ቪዲዮዎች እንገናኛለን። ቻው።